ስሜታዊነት ይበዛባቸዋል በሚባሉ ውሳኔዎቻቸው የሚታወቁት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በስደተኞች ላይ ያላቸው አቋም እጅግ ጥብቅ ነው። ይህም አሜሪካ ቅድሚያ ለአሜሪካን መሆን አለባት በሚለው መርህ የሚመራ ሲሆን በሚሊዮን የሚቆጠሩ ዜጎችን ስጋት ላይ የጣለ ሆኗል። ሰውየው ስደተኞች ወደ ሀገር እንዳይገቡ በሚል በጎረቤት ሀገራት የድንበር አጥር ከመገንባት ጀምሮ የገቡትን በብዛት እስከ ማባረር የደረሰ አካሄድ ዘርግተው እየተሯሯጡ ናቸው። በአሁኑ ወቅት በሀገር አሜሪካ ውስጥ የሚኖሩ በውጭ ሀገር የተወለዱ ሰዎች ቁጥር ከ50 ሚሊዮን በላይ እንደሚሆን ይገመታል። ይህም ከሀገሪቱ አጠቃላይ ሕዝብ ቁጥር ውስጥ ከ15 በመቶ በላይ ይሸፍናል። እነዚህ ስደተኞች በሶስት ዋና ዋና የህግ ደረጃዎች ይከፈላሉ። ቁጥራቸው ግማሽ የሚጠጉት ወይም ወደ 49 በመቶ ገደማ የሚሆኑት ስደተኞች ፈተና ወስደውና መስፈርቶችን አሟልተው የአሜሪካ ዜግነት ያገኙ ናቸው። ወደ 24 በመቶ የሚሆኑት ደግሞ በህጋዊ መንገድ የመኖርና የመስራት ፍቃድ ያላቸው ነገር ግን ዜግነት ያልወሰዱ መሆናቸውን መረጃዎች ያሳያሉ። ከዚህ ባሻገር ህጋዊ ሰነድ ሳይኖራቸው በሀገሪቱ ውስጥ የሚኖሩ ስደተኞች ቁጥር ከ11 እስከ 12 ሚሊዮን እንደሚደርስ ይገመታል። ፕሬዝዳንት ትራምፕ የማባረር እቅድ የያዙትም በእነዚህ ስደተኞች ላይ ነው ይባላል። ስደተኞቹ ከተለያዩ የዓለም ክፍሎች የመጡ ቢሆንም ሜክሲኮ ከፍተኛውን ቁጥር ትይዛለች። ህንድና ቻይና በኤስያ በኩል ቀዳሚዎቹ ሀገራት ናቸው። ከአፍሪካ የሚመጡ ስደተኞች ቁጥርም በየዓመቱ እየጨመረ የመጣ ሲሆን ከነዚህም ውስጥ ኢትዮጵያ፣ ናይጄሪያ እና ግብጽ ቀዳሚዎቹ ናቸው ይባላል። ስደተኞቹ በአሜሪካ የኢኮኖሚ እንቅስቃሴ ውስጥ ትልቅ ሚና አላቸው። በአሁኑ ወቅት ከጠቅላላ የአሜሪካ ሰራተኛ ኃይል ውስጥ ወደ 18.6 የሚሆነው በስደተኞች የተሸፈነ ነው። ይህ ቁጥር በየጊዜው የሚለዋወጡ አዳዲስ የድንበር ፖሊሲዎችና የኢሚግሬሽን ህጎች ምክንያት ሊለዋወጥ ይችላል። ፕሬዝዳንት ዶናልድ ትራምፕ ስልጣን ላይ ከመጡ በኋላም በሀገሪቱ ውስጥ ያለ ህጋዊ ፍቃድ የሚኖሩ ስደተኞችን በብዛት እንደሚያባረሩ በተደጋጋሚ ገልጸዋል። ይህ እርምጃቸው በአሜሪካ ታሪክ ትልቁ የጅምላ ማባረር ዘመቻ እንደሚሆንም ቃል ገብተዋል። ይህንን እቅዳቸውን ተግባራዊ ለማድረግ ያቀዷቸው ዋና ዋና መንገዶች አሏቸው። ስደተኞችን ለመሰብሰብና ወደ ሀገራቸው ለመመለስ ብሔራዊ ጥበቃን አልፎ ተርፎም መደበኛውን ሰራዊት ሊጠቀሙ እንደሚችሉ መግለጻቸው ይታወሳል። ቅድሚያ የሚሰጠው በወንጀል ድርጊት ላይ የተሳተፉ የቡድን ጥቃት አባላት የሆኑና ለሀገር ደህንነት ስጋት ናቸው ተብለው የሚታሰቡ ስደተኞች ላይ እንደሚሆን ይናገራሉ። ብዙ ሰዎችን በአንድ ጊዜ ለማባረር እንዲመች ሰፊ የማቆያና የማጓጓዣ ማዕከላትን ለመገንባት አቅደዋልም ነው የሚባለው። ይህ የፕሬዝዳንቱ አቋም በሰብአዊ መብት ተሟጋቾችና በአንዳንድ የፖለቲካ ወገኖች ዘንድ ቤተሰቦችን ይበትናል፣ የሀገሪቱን ኢኮኖሚ ይጎዳል በሚል ከፍተኛ ተቃውሞ እየገጠመው ቢሆንም እርሳቸው ግን የሀገሪቱን ሰላምና ሕግ ለማስከበር የግድ አስፈላጊ እርምጃ እንደሆነ ይሟገታሉ። ከልጅነታቸው ጀምሮ ወደ አሜሪካ የመጡ ስደተኞች የሚጠበቁበትን የዳካ ፕሮግራምን ለመሰረዝም በተደጋጋሚ ጥረት አድርገዋል። በአሜሪካ ምድር ለሚወለዱ የህገወጥ ስደተኞች ልጆች የሚሰጠውን መብት በአስፈጻሚ ትዕዛዝ ለማስቆም እንደሚፈልጉም በተደጋጋሚ ገልጸዋል። ይህ እርምጃ ከፍተኛ የህግ ክርክር ሊያስነሳ የሚችል ጉዳይ ነው። ወደ ሀገሪቱ የሚገቡ ስደተኞች ላይ ጠንካራ የርዕዮተ ዓለም ምርመራ ለማድረግ አቅደዋል። ይህም አሜሪካን የሚጠሉ ወይም አክራሪ ተብለው የሚታሰሙ ግለሰቦች ወደ ሀገሪቱ እንዳይገቡ ለመከልከል የታለመ ነው ይባላል። ከዚህ ባሻገር የዲቪ ሎተሪ እንዲቆምና ስደተኞች በቤተሰብ ትስስር ሳይሆን በችሎታዎቻቸው ለሀገሪቱ በሚሰጡት ጥቅም ብቻ እንዲገቡ ከፍተኛ ግፊት እያደረጉ ይገኛሉ። በአጠቃላይ የፕሬዝዳንት ትራምፕ ወቅታዊ አቋም ድንበርን መዝጋትና ህገወጥ ስደተኞችን ማባረር በሚለው ጠንካራ እርምጃዎች ላይ ያተኮረ ነው። ፕሬዝዳንት ዶናልድ ትራምፕ ስደተኞች ወደ ሀገር እንዳይገቡ የሚከለክሉበትንና ጥብቅ የኢሚግሬሽን ፖሊሲ የሚከተሉባቸው ዋና ዋና ምክንያቶች አሉኝ ብለው ያምናሉ። ትራምፕ በዋናነት የሚከራከሩት ያልተገደበና ቁጥጥር የሌለው የስደተኞች ፍሰት ለሀገሪቱ ደህንነት አደገኛ ነው በሚል ነው። ይህም ወንጀለኞች፣ አደንዛዥ ዕፅ አዘዋዋሪዎችና ሽብርተኞች በድንበር በኩል ሰርገው ሊገቡ ይችላሉ የሚል ስጋት አላቸው። ጠንካራ የድንበር ቁጥጥር ከሌለ ሀገርን ከጥቃት መከላከል አይቻልም ብለው ያምናሉ። ስደተኞች በብዛት መግባታቸው ለአሜሪካን የስራ ዕድል ላይ ተጽዕኖ ያሳድራል የሚል አቋምም አላቸው። ስደተኞች በዝቅተኛ ክፍያ ለመስራት ፈቃደኛ መሆናቸው የአሜሪካውያንን ሰራተኞች የደመወዝ መጠን ዝቅ ያደርገዋል ብለው ይከራከራሉ። በተለይ ዝቅተኛ ክህሎት በሚጠይቁ የስራ ዘርፎች ላይ ስደተኞች የአሜሪካውያንን እድል ይወስዳሉ ብለው ያምናሉ። ከፍተኛ ቁጥር ያለው ስደተኛ ወደ ሀገር ውስጥ ሲገባ በትምህርት ቤቶች፣ በጤና ተቋማትና በሌሎች የማህበራዊ አገልግሎቶች ላይ ከፍተኛ የገንዘብና የሀብት ጫና ይፈጥራል የሚል እምነትም አላቸው። ይህ የታክስ ከፋዩን ህዝብ ሸክም ይጨምራል ብለው ይገልጻሉ። ትራምፕ ህገወጥ ስደት የሀገሪቱን ህግ መጣስ ነው ብለው ይከራከራሉ። አንዳንድ ጊዜ ስደተኞች በብዛት መግባታቸው
የአሜሪካንን ባህልና ማህበራዊ አንድነት ሊያዳክም ይችላል የሚል ስጋት ያነሳሉ። ይህ ሁሉ አቋማቸው ታዲያ በብዙዎች ዘንድ መጤጠል ሲያስብላቸው ይሰማል። በእርግጥ ይህ አባባል በፕሬዝዳንት ዶናልድ ትራምፕ ደጋፊዎችና ተቃዋሚዎች መካከል ከፍተኛ ክርክር ያስነሳ ነጥብ ነው። ትራምፕ መጤጠል ናቸው የሚሉ ወገኖችና አይደሉም የሚሉ ወገኖች የሚያቀርቧቸው መከራከሪያዎች አሉ። ተቃዋሚዎቻቸው በተለያዩ ምክንያቶች ይህንን ቅጽል ስም ሲሰጧቸው ይሰማል። በምርጫ ቅስቀሳ ወቅት ስደተኞችን ወራሪዎች ብለው መጥራታቸው ወይም የተወሰኑ ሀገራትን ቆሻሻ ሀገራት በሚል መጥፎ ቃል መግለጻቸው ለዚህ እንደ ማስረጃ ይቀርባል። በሚሊዮን የሚቆጠሩ ሰዎችን በአንድ ጊዜ አባረራለሁ ማለታቸውም ለሰው ልጅ ደህንነት ግድ የላቸውም የሚል ትችት ያስነሳባቸዋል። በተወሰኑ የሙስሊም ሀገራት ላይ የጣሉት እገዳም የዘርና የሃይማኖት መድልኦ ተብሎ ተተርጉሞባቸዋል። በሌላ በኩል ትራምፕና ደጋፊዎቻቸው ይህንን ውንጀላ አይቀበሉትም። ትራምፕ የምንጠላው ህገወጥነትን እንጂ ስደተኞችን አይደለም ይላሉ። በህጋዊ መንገድ የመጡ ስደተኞች ለሀገሪቱ ጠቃሚ መሆናቸውን በተደጋጋሚ ይገልጻሉ። ደጋፊዎቻቸው የእርሳቸው ፖሊሲ የአሜሪካን ቀዳሚ ማድረግ እንጂ ሌላን መጥላት አይደለም ይላሉ። ሌላው በአሜሪካ ፖለቲካ ውስጥ መጤጠል የሚለው ቃል ትራምፕን ለማጥቃት እንደ መሳሪያ እንደሚጠቅም ደጋፊዎቻቸው ይናገራሉ። በሌላ በኩል ደግሞ የእሳቸው ንግግሮች በአገሪቱ ውስጥ ያሉ ስደተኞች ላይ ጥላቻና ጥቃት እንዲፈጸም በር ይከፍታል የሚሉ ስጋቶች አሉ። በአጠቃላይ ትራምፕ በኢሚግሬሽን ላይ ያላቸው አቋም ከሁሉ በላይ ጥብቅ የሚባል እንጂ መደበኛ የሚባል አይደለም። ይህ ጥብቅነታቸው በአንዳንዶች ዘንድ የህግ የበላይነትን ማስከበር ተደርጎ ሲወሰድ፣ በሌሎች ዘንድ ደግሞ ጥላቻ ተደርጎ ይወሰዳል። ይህ ጉዳይ በአሜሪካ ማህበረሰብ ውስጥ እጅግ የተከፋፈለ አመለካከት ያለበት ነጥብ ነው። የሆነ ሆኖ የፕሬዝዳንት ትራምፕ የጅምላ ማባረር እቅድና ጥብቅ የኢሚግሬሽን ፖሊሲዎች በስደተኞች በሰብአዊ መብት ተሟጋቾችና በተለያዩ ማህበረሰቦች ዘንድ ከፍተኛ ተቃውሞ እየቀሰቀሰ ይገኛል። በተለያዩ የአሜሪካ ከተሞች ስደተኞችና ደጋፊዎቻቸው እኛ እዚህ የምንኖረው ለመስራት እንጂ ለመስረቅ አይደለም፣ ቤተሰቦቻችን አትበትኑ፣ ስደተኞች አሜሪካን ይገነባሉ የሚሉ መፈክሮችን በማንገብ ሰልፍ እየወጡ ነው። እነዚህ ሰልፎች የፕሬዝዳንቱን ፖሊሲዎች ኢሰብአዊ ናቸው በማለት ይቃወማሉ። የስደተኞች መብት ተሟጋች ድርጅቶችም የፕሬዝዳንቱን አስፈጻሚ ትዕዛዞች በየፍርድ ቤቱ እየተቃወሙ ይገኛል። የጅምላ ማባረር እርምጃው የሰዎችን ተገቢው የህግ ሂደት የማግኘት መብት ይጥሳል የሚል ክርክር ያቀርባሉ። ወታደራዊ ኃይልን በሀገር ውስጥ ለሲቪል ስራ መጠቀም ህገ መንግስታዊ ጥሰት ነው በማለትም ክስ እየመሰረቱ ነው። እንደ ኒውዮርክ፣ ሎስ አንጀለስ እና ቺካጎ ያሉ ትልልቅ ከተሞች ራሳቸውን የስደተኞች መጠለያ በማድረግ የፌዴራል መንግስቱን የማባረር ትዕዛዝ አንፈጽምም እያሉ ስለመሆናቸው ይሰማል። እነዚህ ከተሞች የአካባቢው ፖሊስ ከኢሚግሬሽን ባለስልጣናት ጋር እንዳይተባበር ይከለክላሉ ነው የተባለው። ለስደተኞች የህግ ምክርና ጥበቃ የሚያደርጉ ፈንዶችንም ያቋቁማሉ ተብሏል። ስደተኞች በስራ ማቆም አድማ አማካኝነት ያላቸውን የኢኮኖሚ ፋይዳ ለማሳየትም ይሞክራሉ። በተለይ የዳካ ተጠቃሚ የሆኑ ወጣቶችና የአሜሪካ ዜግነት ያላቸው ልጆች ያሏቸው ወላጆች ከፍተኛ ስጋት ውስጥ ናቸው። የተወለድንባትና የምናውቃት ሀገር አሜሪካን ብቻ ሆና ሳለ ወዴት እንሄዳለን የሚል ጥያቄ በማንሳት ማህበራዊ ሚዲያዎችን ለተቃውሞ እየተጠቀሙ ይገኛሉ። በአጠቃላይ ስደተኞቹና ደጋፊዎቻቸው እርምጃው የአሜሪካን እሴት ይቃረናል ሲሉ ይከራከራሉ። ፕሬዝዳንቱ ግን የአሜሪካን ሕግ ማስከበር ይቀድማል የሚል ጽኑ አቋም አላቸው። ይህ ልዩነት በአሁኑ ወቅት በአሜሪካ ፖለቲካ ውስጥ ትልቅ የመከራከሪያ ነጥብ ሆኖ ቀጥሏል። ፕሬዝዳንት ትራምፕ በገለጹት የጅምላ ማባረር እቅድ ምክንያት በአሁኑ ወቅት በአሜሪካ የሚኖሩ ሰነድ የሌላቸው ስደተኞች ከፍተኛ ስጋት ውስጥ መግባታቸው ይነገራል። የህግ ባለሙያዎችና የስደተኞች መብት ተሟጋቾችም በዚህ አስቸጋሪ ወቅት ስደተኞች ራሳቸውን ለመከላከል ሊያደርጓቸው የሚገቡ ነጥቦችን ያስቀምጣሉ። በአሜሪካ ህገ መንግስት መሰረት ማንኛውም ሰው ሰነድ ያለውም ይሁን የሌለው የተወሰኑ መሰረታዊ መብቶች አሉት። የኢሚግሬሽን ኦፊሰሮች ጥያቄ ሲያቀርቡ ዝም የማለት መብት አለው። ስለ ዜግነት ወይም እንዴት ወደ ሀገር እንደገባ የመናገር ግዴታ የለበትም። አስቀድሞ የኢሚግሬሽን ጠበቃ ማማከር በጣም ወሳኝ ነው። የግል ጠበቃ ለመቅጠር አቅም ለሌላቸው ሰዎች በነፃ ወይም በዝቅተኛ ዋጋ የሚያገለግሉ ድርጅቶችን አድራሻ ይዞ መገኘት ያስፈልጋል ይላል። ቤተሰቦች በድንገት ቢለያዩ ምን ማድረግ እንዳለባቸው አስቀድመው መዘጋጀት ይኖርባቸዋል። ወላጆች ቢታሰሩ ልጆችን ማን እንደሚንከባከብ በህጋዊ ሰነድ ውክልና መስጠት ይገባል ይላሉ። የልደት ምስክር ወረቀቶች፣ የጋብቻ ምስክር ወረቀት፣ የህክምና መረጃዎችና የፓስፖርት ኮፒዎችን በአንድ አስተማማኝ ቦታ ማከማቸት፣ እንደዚሁም በባንክ ያለን ገንዘብ ሌላ የታመነ የቤተሰብ አባል እንዲያንቀሳቅሰው ፍቃድ መስጠት ይመከራልም ነው የሚሉት። አንዳንድ ስደተኞች በህግ ሊከላከላቸው የሚችል እድል ሊኖራቸው ይችላል።
ለምሳሌ በቤተሰብ ትስስር፣ በስራ ወይም በሀገራቸው ካለው አደጋ አንጻር የጥገኝነት መብት መጠየቅን ያካትታል። ይህንን እድል ከጠበቃ ጋር ማየት ተገቢ ነው ይባላል። በአካባቢ ያሉ የስደተኛ መብት ተሟጋቾች ድርጅቶችን በማግኘት ወቅታዊ መረጃዎችን መከታተል ያስፈልጋል ይባላል። ብቻን ከመሆን ይልቅ ከተመሳሳይ ስደተኞችና ከሃይማኖት ተቋማት ጋር መገናኘትም መረጃዎችን በፍጥነት ለማግኘትና የሞራል ድጋፍ ለመለዋወጥ ይረዳል የሚሉ ምክሮች ይሰጣሉ። በጥቅሉ ስራ፣ ትምህርት፣ ቤተሰብ፣ ሰላምና ሌላም የተሻለ ነገር ፍለጋ ከሀገሩ የወጣ ጥንቃቄ የተሞላበት ሽግግርን ለማድረግ ማሰብ ይኖርበታል።